ጤና ይስጥልን እንደምን ዋላችሁ የተወደዳችሁ የካናል ቲዩብ ቤተሰቦች። ጤናማና ንቁ በመሆን የዕለት ተግባራችንን ለማከናወን አመጋገባችን እጅጉን ወሳኝ ነው። አንዳንድ ሰዎች ተሎ ይደክመኛል ይላሉ። አንዳንዶች ደግሞ ምግብ ስበላ ራሱ ይደክመኛል ይላሉ። አንዳንዶች በበኩላቸው ቀኑን ገና ሳያጋምሱ እንቅልፍ ይለኛል ይላሉ። ይህ ነገር ከተደጋገመ ቸል ማለት አያስፈልግም። የጤና እክል ምልክት ሊሆን ይችላልና ሐኪም ማማከር ያስፈልጋል። ጉልበት መዛሉና ኃይል ማጣቱ ሌላ የጤና ችግር ሳይኖርብን የሚከሰት ከሆነ አንዳንዴ በአመጋገብ ሊስተካከል ይችላል። ሳማንታ ሂለር በኒውዮርክ ዩኒቨርሲቲ የሥነ ምግብ ተመራማሪ ናቸው። ለዚህ የድካምና የመዛል ስሜታችን የዘረመል አወቃቀራችን፣ በቀን የምናገኘው የእረፍት ጊዜ፣ የሰውነት እንቅስቃሴ የማዘውተር ልምዳችን ወዘተ አስተዋጽኦ ቢያደርጉም ምግብ ግን ቁልፍ ሚና ይጫወታል ይላሉ። የምግብ ለውጥ ስናደርግም በአንድ ጊዜ ሳይሆን ቀስ በቀስ መሆን እንዳለበት ይመክራሉ። ከስኳር ራቁ አደራ የሚሉት ተመራማሪው በየትኛውም መንገድ ስኳር ሰውነታችን ውስጥ ሲገባ መጀመሪያ ጉልበት ይሰጠናል፣ ከዛ ግን ጉልበታችንን ይቀማናል። ስኳር አታላይ ነው ይላሉ። አያይዘውም ጉልበታችን እንዳይዝል ልናደርጋቸው የሚገቡ 5 የአመጋገብ ለውጦችን ይጠቅሳሉ። ቀጥለን በዝርዝር እንቃኛቸዋለን። መልካም ቆይታ። 1. ብዙ ውሃ መጠጣት። አንዳንዴ የድካም ምንጩ በቂ ፈሳሽ አለማግኘት ወይም በሰውነታችን ውስጥ ያለ ፈሳሽ መሟጠጥ ሊሆን ይችላል። ብዙ ሰው ግን ድካሙን ለማጥፋት ቡና ይጠጣል፣ ስኳር የተሞጀረባቸው ኃይል ሰጪ መጠጦችን ይጎነጫል። እርግጥ እነዚህ መጠጦች ለጊዜው ኃይል ሊሰጡን ይችላሉ፣ ነገር ግን ወዲያውኑ ጉልበታችን ይዝላል። አንዳንዴ ደግሞ የራበን ይመስለናል፣ ግን የሚያስፈልገን ምግብ ሳይሆን ውሃ ሊሆን ይችላል። ሰውነታችን ውሃ ሲያጣ መጠማትን ከመራብ ጋር ያምታታልና። 2. ቁርስ፣ ምሳ፣ እራት አለመዝለል። ምግብ መዝለል የራሱ ጥቅም ያለው ቢሆንም የሚያመዝነው ግን ጉዳቱ ነው። ምግብ መዝለል የግሉኮስ መጠን እንዲወርድ በማድረግ የድካም ስሜት እንዲሰማን ያደርጋል። በመሆኑም 3ቱን ወሳኝ የምግብ ሰዓታት ሳናዛባ መቀጠል ያስፈልጋል። 3. ቁርስ ላይ ፕሮቲን ወይም ገንቢ ምግቦችን መመገብ። ጉልበት እንድናገኝ በፕሮቲን ቀኑን መጀመር ጥሩ አማራጭ ነው። ፕሮቲን ስንመገብ የመጥገብ እርካታ እናገኛለን። ያ ደግሞ ከመጠን ያለፈ ካሎሪ ወደ ሰውነታችን እንዳይገባ ያደርጋል። ፕሮቲንን ከስጋ፣ ከጥራጥሬ፣ ከወተት ተዋጽኦ በተለይም ከቦሎቄ ልናገኝ እንችላለን። አጃ እንዲሁም ካልተፈተገና ነጭ ካልሆነ ስንዴ የተዘጋጀ ዳቦ መመገብም በርካታ ፋይበር ያለው በመሆኑ ጉልበት ይሰጠናል። 4. መክሰስ የሚበሉ ከሆነ መምረጥ። መክሰስ የሚበሉ ከሆነ ቢቻል ፍራፍሬ፣ ጥራጥሬና ለውዝ ይመከራል። 5. የላምና የጣም ምግብ ማስወገድ። ከላሙና ከጣሙ እህሎች ስኳር ተሞጅሮባቸው ከሚዘጋጁ ማንኛቸውም ምግቦች መራቅ ያስፈልጋል። በሱፐርማርኬቶች የሚገኙ አብዛኞቹ ምግቦች በዚህ መልክ የሚቀናበሩ ናቸው። ከተፈተገ ገብስና ስንዴ የሚዘጋጁ ፍርኖ ዳቦ፣ ፓስታ፣ መኮረኒም ቢሆኑ ከዚሁ ወገን የሚመደቡ በመሆኑ አለማዘውተሩ ይመከራል። በመጨረሻም አመጋገባችንን ከማስተካከል ባሻገር የሰውነት እንቅስቃሴ ማድረግና በቂ እንቅልፍ መተኛት እጅጉን ጠቃሚ እንደሆነም ተመራማሪው ይመክራሉ። የተወደዳችሁ የቻናላችን ቤተሰቦች ስለተከታተላችሁ እናመሰግናለን። ቀሪ ጊዜያችሁ የተባረከ እንዲሆንላችሁ እንመኛለን።